ሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ክርስቲያን ወገኖች ሰላም ብያለሁኝ። ዛሬ ይዤላችሁ የመጣሁት የሚሸጥ የዩቲዩብ አካውንት ነው ማለት ነው። ዩቲዩበር መሆን የምትፈልጉ ወይም ደግሞ ዩቲዩበር መሆን የሚፈልግ ቤተሰብ ዘመድ ካላችሁ ይህንን ዩቲዩብ አካውንት ገዝቶ ዩቲዩበር መሆን ይችላል ማለት ነው። እንግዲህ ስለ ዩቲዩብ ደግሞ ስለ አካውንቱ አንዳንድ ነገር እነግራችኋለሁ ማለት ነው። እንግዲህ አካውንቱ ማሻአላህ ተባረካላ ብዙ የተለፋበት ሞኔታይዝ የሆነ ዋናው ዩቲዩበር ለመሆን ወይም ዩቲዩብ በጣም ትልቁ ከባዱ ፈተና ሞኔታይዝ ማድረግ ነው። ሰዓቱን መሙላት በቃ ዋናው ስራ እዛ ነው። ሞኔታይዝ ከሆነ በኋላ ኦሬዲ እየሰራችሁ በሰራችሁት ልክ መቀበል ነው የሚቀራችሁ ማለት ነው። ስለዚህ ይሄን የዩቲዩብ አካውንት እንግዲህ ሞኔታይዝ የሆነ ነው። ወደ $25 ቆጥሯል። እንግዲህ ሚኒመም $7 ሲሞላ ነው የሚከፍለው ዩቲዩብ። ከ$7 ጀምሮ ነው። ከ$7 በታች አይከፍልም። $7 ከሞላ በኋላ በወርም ውስጥ ይሁን በ2 ወርም በ3 ወርም $7 ሲሞላ ይከፍላል ማለት ነው። ስለዚህ $25 እየቆጠረ ነው ይሄ ዩቲዩቡ። እንዲሁም ወደ አስገባላችኋለሁ ታዩታላችሁ 5000 ምናምን እንትን አለው 5000 ነው ብቻ አስገባላችኋለሁ ታዩታላችሁ። እና 20 ምናምን ሺህ የእይታ ቪው አለው የእይታ ሰዓቱ ማለት ነው። 5000 ምን ነበረ ወላሂ 5000 ምን እንደሆነ ብቻ ረሳሁት። ሳስገባው ግን ታዩታላችሁ ማለት ነው። ይሄንን አካውንት መግዛት ለሚፈልግ ሰው ወይም ደግሞ እናንተ ገዝታችሁ ዩቲዩበር መሆን ከፈለጋችሁ ልጅቱ እውነት ለመናገር በጣም ብዙ ለፍታበታለች። ግን አሁን ኢትዮጵያ ስለገባች እንደምታውቁት ደግሞ አሁን ወደኛ ወደ ወሎ ሁሉ ነገር እንደ ልብ ስላላደለ ኔትወርክ ስለማይሰራ ልትሰራበት አልቻለችም። ካልሰራችበት ደግሞ 6 ወር ቪዲዮ ካለቀቃችሁበት ዩቲዩብ በራሱ ጊዜ ሞኔታይዙን ያነሳባችኋል። ሞኔታይዙ ተነሳ ማለት በቃ እንደገና ሌላ ዲካም ነው። እና እንግዲህ እሷ በቃ ለኔም ከጥቅም ውጭ ከሚሆን በቃ ሌላ ሰው ይግዛውና ይስራበት ብላለች ማለት ነው። ይሄንን የዩቲዩብ አካውንት ገዝታችሁ የግላችሁ ማድረግ የምትፈልጉ በኮሜንት ላይ አሳውቁኝ። እኔ በውስጥ እንድትገናኙ አረጋለሁኝ ማለት ነው። ይሄን ይመስላል እንግዲህ መስራት እውነት ለመናገር መስራት የምትፈልጉ ብትሰሩበት በጣም ትጠቀሙበታላችሁ። ምክንያቱም ከባዱን እንትን ተወጣዋለች እሷ ከባዱን መንገድ እሷ ስለተጓዘችው ለእናንተ ምንም የሚቸግራችሁ ነገር የለም። ከእናንተ የሚጠበቀው ቪዲዮ መልቀቅ ብቻ ነው። ግን ወላሂ ዩቲዩብን ያልከፈተ ሰው አያውቀውም። ወላሂ በጣም ዲካም አለው። በጣም ዲካሙም እስከመቼ ነው? ሞኔታይዝ እስከሚሆን 4000 ሰዓት 1000 ሰብስክራይብ። ወላሂ ይሄ በጣም ትልቁ ፈተና ነው የዩቲዩብ እና እሷ ደግሞ በጣም ብዙ ለፍታ ይሄንን ዲካም አሳርፋችኋለች ማለት ነው። ለማንኛውም እንግዲህ ዩቲዩብ መሆን የምትፈልጉ አህለን ወሰህለን ብለናል። ሰላሙ አለይኩም ወራህመቱላሂ ወበረካቱ።